አይ ጥሩ እሺ የመጀመሪያው ምንድነው አምላክ ሰው ስሞ ገድሏል ነው ያልኩት አይደለ ማስረጃ ላይ አቅርብ ያው ገድለ አቡነ ሀብተ ማርያም በብፁዕ ወቅዱስ ሊቃነ ጳጳስ ዘኢትዮጵያ ወአጨጌ ዘእንበለ ተክለ ሃይማኖት አቡነ ማትያስ የታተመ መጽሐፍ ነው እሺ እዩት ምን ይላል ይህንን ካለው በኋላ ጌታችን አፉን 3 ጊዜ ሳመው ያም ጊዜ ከመድኃኔዓለም ጣዕም የፍቅር የተነሳ ነፍሱ ከስጋው ተለየች ይላል ሰምታችሁኛል ቅዱሳን ሰምታችኋል ኢየሱስ አቡነ ሀብተ ማርያምን እሳቸውን ማለት ነው እሳቸውን ናቸው ያቸው እሳቸውን 3 ጊዜ ሳማቸውና ገደላቸው ከፍቅሩ ጣዕም የተነሳ ነፍሱ ከስጋው ተለየ ሞቱ ሰውየው ተሰሙ ሞቱ አዑዙ ቢላህ ይሄ ነው አምላክ የሰዎችን ከንፈር እየሳመ ይገላል ምንድነው ኢየሱስ ምን ሆነ መጽሐፍ ላይ ክርስቲያን ወገን ይሄን መጽሐፍን ካድ ወይም ደግሞ ምን እንደሆነ እንዲያስረዱ ዲያቆናቸው ይላክ አንደኛ ሁለተኛ ደግሞ የመጨረሻ ኢየሱስ እስከ 30 ዓመቱ ጡት ይጠባ ነበር ብያለሁ እሱን ላሳይ በማስረጃ አምላክ ነው እንግዲህ አምላካቸው አስቡት የእናቱን ጡት አድጎ 30 ዓመት ድረስ ይጠባ ነበር ያው ይሄ ደግሞ በትልቅ መጽሐፍ ላይ ማሳያችሁ ይሄማ ላወረደው መጽሐፉ ይተልቅብኛል አልችለውም ያው ይታያችኋል ይሄ መጽሐፍ ነው ሃይማኖተ አበው ይባላል እዩት መጽሐፉ ምን ይላል ዘዮሐንስ ላይ እዩት የልደቱ ነገር ሰው ሊያውቀው ሊናገረው አይችልም የአካል እድገት ፍጻሜ እስከሚሆንበት ዘመን 30 ዓመት ድረስ ጡት ጠብቶ በስጋ በየጥቂቱ ማደግን ወደደ ኢየሱስ 30 ይሄ 30 ነው እሺ 30 ዓመት ድረስ ጡት ጠብቶ ቅዱሳን አምላካችሁ ምድር ላይ መጥቶ እስከ 30 ዓመቱ ነዑዙ ቢላህ እንኳን አምላክ ጤነኛ ሰው እስከ 30 ዓመት አይጠባ እስልምናችን ላይ የሚፈቀደው እስከ 2 ዓመት ድረስ ነው ከ2 ዓመት በላይ የለም ግን እዚህ መጽሐፍ ላይ አምላክ እስከ 30 ዓመት ድረስ ጡት ይጠባ ነበር ይላል ክርስቲያን ወገን በደም አስብ ቄሶቹ ይሄን ካንተ ለመደበቅ እየሞከሩ ነው ያሉት እሺ በደም አዳምጣኝ ይሄን ነገር ካንተ ለመደበቅ እየሞከሩ ነው ያሉት ግን ሙስሊሞች እንደዚህ አድርገን እናስነባለን ስናሳይ ስክሪንሾት አድርገን መጽሐፎችን ብዙ መጽሐፎች እናሳያለን ከዚህ በኋላ ስክሪንሾት አድርጋቸውና ሄደ ጠይቃቸው መጠየቅ አለብህ አምላኬ ብለህ የምታመልከው አካል እንዴት ብሎ 30 ዓመት ድረስ ጡት የሚጠባው ምን እያደረገ ነው እናቱ ጋር ይሄን ጥያቄ ጠይቃቸው እሺ አንድ ልጨምርና ኢንሻአላህ ከዛ በኋላ በደንብ ደግሞ ይኬድበታል ማለት ነው አሁን ቁርአን ላይ ተመልከቱ ሁለት ነገር ላሳያችሁ የሙስሊሞች አምላክ እና የክርስቲያኖች አምላክ አምላካችን ቁርአን ላይ ምን አለ ሰማይንና ምድርን በመካከላቸው ያለውን ሁሉ በ6 ቀን ውስጥ በእርግጥ ፈጠርን ድካምም ምንም አልነካንም አለ የሙስሊሞች አምላክ ኃያሉ አምላክ የኢየሱስ አምላክ ሰማይና ምድርን ሲፈጥር ድካም አልነካውም ግን ወደ መጽሐፍ ቅዱስ ስንመጣ ኦሪት ዘጸአት ምዕራፍ 31 ምን ይላል ተመልከቱ እግዚአብሔር ሰማይና ምድርን በ6 ቀን ስለፈጠረ በሰባተኛው ቀን ከስራው ስላረፈና ስለተነፈሰ ይላል አምላካችሁ ደክሞ ተነፈሰ ኡፍ ይላል ሂብሩ ነፈሽ ይለዋል ቃሉ ስለዚህ አምላካችሁ እየደከመው ይተነፍስ ነበር አርፏል ማለት ድካም አለበት ማለት ነው አያችኋ ልዩነቱ ይሄ ነው እናንተ አምላካችን የምትሉት አካል ይደክመዋል የሙስሊሞች አምላክ የሙስሊሞች ተመክቶ እንደሚል ድካም ምንም አልነካንም ይላል ይሄ ነው ልዩነታችን አሁንም እንጨምርላችኋለን ያው ብዙ ማስረጃ እናሳይም አሁን ይሄን ነገር ተቀጣጣለ ብዙ ማስረጃ እናሳይም ከዚህ በላይ ወረበል ካዕባ ከዚህ በላይ 50 እጥፍ አለ እሱን ግን ያው ኢዮዳብ የውይይት ጥሪ አቅርቦ ሞክሯል አልመጣለትም ለኢዮዳብ እኔ ለመጨረሻ ጊዜ ኦፊሻሊ 1 ሚሊዮን ስንገባ ማለትም ነገ አላህ ካለ የውይይት ጥሪ አቀርባለሁ ትክክለኛው አምላክ በነቢያት የተሰበከው አምላክ አላህ ወይስ እግዚአብሔር በሚል ይሄን ሪከርድ አድርጉልኝ ነገ ማስታወቂያውን ለቋል ሁላችሁ ማሰራጩ ፖስት ይሰራል ሮብ ላይ የምንወያይ ይሆናል ከመጣ ካልመጣ ደግሞ ዲያቆናቸው ማለት ነው ምን እናደርጋለን እንደዚህ መጽሐፍቶች ከፍተን ህዝበ ክርስቲያኑ ዓለሙ እንዲሰማ እናደርጋለን እውነቱ ይጋለጣል ማለት ነው ስለዚህ ሮብ እንዳቀሩ ኢዮዳብ ግን በጣም እናመሰግናለን ደግሜ ያው ብዙ ጊዜ ሞክረሃል ውይይቱ እንዲመጣ በአንተ በኩል አልመጣም ችግር የለውም እኛ በራሳችን መንገድ እንቀጥላለን ማለት ነው ቀጥሉ ኢንሻአላህ ወንድም አቡበክር የምታሳየን ከባድ ነገር አለ ካለ ተፈضل ወንድም ኢብራሂም ያላ ትልቁ ላይ አንዴ አድርጉኝ ይቅርታ ትልቁ ላይ አድርጉኝ እኔ ማወራው ርዕስ አንድ ርዕስ ላይ ብቻ ነው ማወራው ስለ እግዚአብሔርን በተመለከተ የኦርቶዶክሳውያን አምላክ
ወይም ደግሞ የክርስቲያኖች አምላክ በመሰረታዊነት ሊትራሊ ፎቶ ላይ እንደተመለከታችሁት እንደ ሰው አድርጎ ስሎ ያስቀምጠዋል። የኢትዮጵያ ኦርቶዶክስ ልክ እዚህ ፎቶ ላይ እንደምትመለከቱት ማለት ነው። ያው ኢምራን ጋር አለ። እያንዳንዱ የምናገረው ነገር እያመሳሰልን እንቀጥላለን ካሁን በኋላ ማለት ነው። የምጠቅስላችሁ ከዜና ስላሴ አክፎት ከሚገኘው መልክዓ ስላሴ ነው፣ ወይም የስላሴ መልክ ከተሰኘው መጽሐፍ ነው። በደንብ አስተውሉ። አብ ወልድና መንፈስ ቅዱስ ልክ እንደ ሰው ልጆች የራሳቸው የሆነ ቅንድብ አላቸው። ቅንድብ ማለት እዚህ ከአይናችሁ በላይ የሚገኘው ማለት ነው። የአዳምን ቅንድቦች ለሚመስሉ ቅንድቦቻችሁ ሰላምታ ይገባል አለ። እስቲ በማን ልመስል? ኢምራን ለምሳሌ በካሜራ ያወጣም እንጂ ቅንድብ አሳያችሁ ነበረ። ሊትራሊ ምን ይላል? የአዳምን ቅንድቦች ለሚመስሉ ቅንድቦቻችሁ ሰላምታ ይገባል። አምላክ ያው ቅንድብ አላቸው። የአዳም ቅንድብ ያው ይህንን ቅንድብ ነው ይመስለው። ያው እዚህ ጋር ያለውን ሰውዬ ቅንድብ ማለት ነው። ይሄ ለአምላክ የሚገባ ነው ወይ? የሚገባ ነው ወይ? ቁጠሩ። የተወሰነው ነው ማሳያችሁ፣ ሁሉንም አላሳያችሁ። እዚህ ጋር ተመልከቱ ደግሞ ምን እንደሚል። እንደ አሮን ጢም ለሆነው ጢማችሁ ሰላምታ ይገባላል፣ ይሄውም ከልብሳችሁ መጠምጠሚያ ላይ የሚወርድ ነው አለ። ይሄ ረጅሙ ጢም ማለት ነው። እዚህ ጋር ልትመለከቱት እኩል ሁለቱ ላይ ብታረጉ ደስ ይለኛል። እያንዳንዱን ነገር እንድናስተያየው ማለት ነው። ሁለታችንን ከላይ ብታረጉ ከይቅርታ ጋር ሞዴሬተሮች ካላችሁ ፎቶውን እያያችሁ እንድታስተያዩትና ኦኬ ራሱ ነው ለካ እንድትሉ ማለት ነው። ተመልከቱ። እንደ አሮን ጢም ለሆነው ጢማችሁ ሰላምታ ይገባል፣ ይሄውም ከልብሳችሁ መጠምጠሚያ ላይ የሚወርድ ነው። ስሉስ ቅዱስ ሆይ በረዳትነታችሁ ሰዎች እንዲህ እያለ ይቀጥላል ማለት ነው። ከዛ ቀጠለና ሰላም ለአናፊኩም አለ፣ ለአፍንጫችሁ ሰላምታ ይገባዋል። አፍንጫ በሽታቸው የተወደዱ ለሆኑ አፍንጮቻችሁ ሰላምታ ይገባል። ሶስት አፍንጫ ያው እዚህ ጋር የምትመለከቱት አፍንጫ ማለት ነው። ስለው አስቀምጠዋል። ተመልከቱ እንግዲህ ይሄንን አምላክ ነው አምላክ ብለው እየተመለከ ያለው ማለት ነው። ቀጠለ አሁንም ምን አለ? ሰላም ለከናፊርኩም አለ፣ በትእዛዝና በመገናዘብ ሰማይን ለዘረጋው ከንፈራችሁ ሰላምታ ይገባል አለ። ሱብሃንአላህ ከንፈር አላቸው ብሎ አስቀምጦ ይኸው እዚህ ጋር እንደምትስሉት ማለት ነው። አምላክን አላህን ወማ ቀደሩላህ ሐቅ ቀድሪሂ ማለት ይሄ ነው። አላህን የሚገባውን ያክል ክብር አልሰጡትም ማለት ነው። ከዛ ቀጠሉ አሁንም ሰላም ለአፍኩም አሉ፣ ለአፋችሁ ሰላምታ ይገባል። አምላክ እንዲህ እየተናገሩ ያሉት ሰላም ለአስናኒኩም፣ ለጥርሳችሁ ሰላምታ ይገባዋል። ጭራሽ ሲያደናንቁ ጥርሶቻችሁ ምንድናቸው አሉ? በነጭነት ለተመሰሉ ጥርሶቻችሁ ሰላምታ ይገባል ብሎ አስቀመጡ ማለት ነው። ከዚህ በኋላ ግን የማነሳው ነገር በጣም አዝናለሁ፣ በጣም ይቅርታ ክርስቲያን ወገኖች፣ ኦርቶዶክሳውያን እንዳታዝኑ፣ እንዳትናደዱ። የኦርቶዶክሳውያን አምላክ ጭን ጭምራለሁ። ጭን ማለት ይሄኛው የሰውነት ክፍል ማለት ነው። ጭን ሁላችሁም ጭን ሲባል ምን እንደሆነ ታውቃላችሁ። ሰላም ካለ በኋላ ምን አለ? በስልጣኑ ለሚሰበሰብ ጭናችሁ ሰላምታ ይገባል። ረቂቅ መንፈስ ቅዱስ በሪናውን በእፍኙ ይዟል። ስሉስ ቅዱስ ሆይ ልዕልናችሁን እናገር ዘንድ በጭኔ ላይ ለመቀመጥ የጸጋ ስጦታ ይላኳል። ጭራሽ በሰው ጭን ላይ ለመቀመጥ ስጦታ ይላኩ ብሎ ያስቀምጣል። ጭን አላቸው ብሎ ነው የሚያስቀምጠው። አምላክ ጭን አለው ብሎ እያስቀመጠ ነው። ይሄ የውስጠኛው ክፍል ማለት ነው። የእግራችን የውስጠኛው ክፍል ማለት ነው። ከዛ አሁንም ቀጠለ። በዚህ ብቻ ደግሞ ቢያበቃና በዚህ ብቻ እንትን ቢል እንደው በቃ ችግር የለውም ተሳስተው ነው ምናምን እንላለን። ይሄ ጥፍር ከርስ ምናምን ቅድም አሳይቷቸዋል። መልካቸውን ላስገኙ ኩላሊታችሁ ሰላምታ ይገባል አለ። ኩላሊት ያጀማ ኪድኒ ብለን የምንጠራው ማለት ነው። ለኩላሊታችሁ ሰላምታ ይገባል። ምን ያደርግለታል አምላክ? ኩላሊት እኛ የምናውቀው ሜንቴን የሚያደርገው ሰውነታችን ላይ ሜንቴን የሚያደርገው ነገር ስላለ ነው። ውሃ የማጣራት ፕሮሰስ ስለሚሰራ ነው። ምን ያደርግላቸዋል ኩላሊት? ለነዚህ ሰዎች ለነዚህ አካላት ምንም ጥቅም የለውም። እንግዲህ እንደምናውቀው ግን ኩላሊት አላቸው ይላል። ማሳረጊያ ደግሞ ማድረገው አምላክ እምብርት ጭምራለሁ ማለት ነው። አዳም ያለው አይነት እምብርት አምላክ አለው። በላዩ ለሚያስቀምጥ እምብርታችሁ ሰላምታ ይገባላል። እምብርት አላህ ያሳያችሁ። እንግዲህ እምብርት አላቸው ብሎ አስቀምጧል። ይሄ አንድ መጽሐፍ ብቻ ነው። ገና እነዚህ መጽሐፍቶች ምንም አልተከፈቱም፣ ሁሉም ማለት ነው። አንዱ መጽሐፍ ብቻ ነው ከፍተን እያሳየን ያለው። በዚህ አንድ መጽሐፍ ላይ ግን የሁሉ ጉድ አለ ማለት ነው። አዝናለሁ። ኢብሮ መቀጠል ትችላለህ። ኢብሮ ቆይ፣ እሺ ኢብሮ ስማኝ ነው። አብራክ ታውቃላችሁ አንዴ? እሺ አዎ፣ አብራክ እስቲ ያሳየን። አብራክ ምንድን ነው? እንዳትቀሩ አብራክ አደራ። እሺ ተቻለ ያደማ ቃሉ እንዳትስሙ። ያው በውስጣችሁ አስቡት። አብላክ ማለት ያ ነገር ነው፣ የወንድ ያ ነገር ማለት ነው። ያ ነገር ወላሂ አላችሁ ቃል በቃ መጽሐፉ ይላል። ተመልከቱ። አብ ወልድ መንፈስ ቅዱስ የፍጥራን ሁሉ አብራክ ለፈጠረ አብራካችሁ ሰላምታ ይገባል ይላጣላችሁ እና ከዛ ይቀጥላል። ተመልከቱ። ያው አትልቁ አታብኙ። እሺ ችግር የለም። ተመልከቱ። አብ ወልድ መንፈስ ቅዱስ ሆይ የፍጥረታትን ሁሉ አብራክ
ለሚያሰግድ አብራካችሁ ሙስሊም ምን ትረዳላችሁ መሰላችሁ? ሶስት አምላክ ነው ያለው። ሶስቱም አምላክ አብራክ አላቸው። አብራክ ማለት የወንድ ልጅ ያ ነገር አላቸው። ያው በማስረጃ ሙስሊም ካለ መጽሐፍ ያወራል። ይሄን ነው የደበቋችሁ። ክርስቲያን በደንብ አዳምጥ። ይሄን ነው የደበቁ። አሁንም ገና እናሳያለን። እሺ ጀዛከላ ሂምሩ በጣም እኔ ደግሞ ዛሬ ፍትህ ላይ ነው ደግሞ እኔ የማነሳው ፍትህ ላይ ነው። 1-3-4 ጥቅሶች አነሳለሁ። ፍትህ ላይ ነው ማነሳው። እሺ ልብ አድርጉ። ያለው ኦሪት ዘሌዋውያን ላይ ነው። እንግዲህ ሰዎች አምላክ ጋር የአምላክ ጉባኤ የሚገቡት በምን እንደሆነ መስፈርቱን እግዚአብሔር ሊያስቀምጥልን ነው። እንግዲህ እግዚአብሔር ያኔ ተጸጽቶ አሁን አደረገ ምናምን እንዳትሉኝ አደራችሁን። ይህንን መስፈርት መጀመሪያ እንዳታቀርቡልን። መስፈርቱ እግዚአብሔር ኦልሬዲ አቅርቧል። ያቀረበውን ነገር እንቀበላለን። ያን የሚሆን አሁን አምላክ አይሳሳትም ነው። ሰው ምን አለ? ኦሪት ዘሌዋውያን ምዕራፍ 21 ቁጥር 16 ላይ እግዚአብሔር ሙሴን እንዲህ ብሎ ተናግረዋል። በዛ ዘመን ብትሆኑ ምን ትላላችሁ? ለአሮን እንዲህ ብለህ ንገረው፣ ከዘር በትውልዳቸው ነውር ያለበት ሁሉ የአምላኩን እንጀራ ያቀርብ ዘንድ አይቅረብ አለ። እነማ እውር እንዳትመጣ፣ እውር ከሆንክ እንዳትመጣ እግዚአብሔር ቤት። አንካሳ የምታነክስ ከሆንክ ምናምን እንዳትሄድ። አፍንጫ ደፍጣጣ፣ አፍንጫ ችግር ካለበት ጎራዳ ምናምን ከሆንክ ጭራሽ አፍሪካዊ ምናምን እንዳለ ፊሊፒንስ ቻይኒዝ ፒፕል ምናምን እንዳለ አይገባም። ልብ አድርጉ። ትርፍ አካል ያለው ይሄ ትርፍ አካል 6 ጣት 10 እጅ ምናምን ካለ ምናምን አትገባም። ወይም እግረ ሰባራ አጋጣሚ እኮ ነው እግረ ቢሰበር ምናምን አገባም እግዚአብሔር ጉባኤ። ከዛ እጀ ሰባራም ከሆነ በቃ የልብህን አይደለም የሚያዩ አካል ነው የሚታየው። ጎባጣ ጉብጠት ካለብህ ወይም ድንክ ይህ እንግዲህ ፈልግ አይደለም አጭር ያደረከው ራስን ገጥቅጠ። አይነ መጭማጫ እንግዲህ ታውቃላችሁ እነ ቻይና ጃፓን እነዚህ ሁሉ አይገቡም። እከካም የከት ችግር ካለብህ ቋቁቻ ካለብህ ወይም ደግሞ ጃንደረባ ማለት ታውቃላችሁ ብልቱ የተቆረጠበት በማንኛውም አይነት ሁኔታ ሰዎች ብልታቸው ሊቆረጥ ይችላል። ስለዚህ ነውረኛ እንዳይቀርባል። ለምንድን ነው የማይቀርበው ታውቃላችሁ? ነገር ግን ነውረኛ ነውና። ሲጀመር ነውር ነው እንዴ? ይሄ አለመኖር ነውር ነው እንዴ? አንካሳ መሆን ነውር ነው? እውር መሆን ነውር ነው? እሺ ነገር ግን ነውረኛ ነውና መቅደሶቼን እንዳያረክስ ወደ መጋረጃው አይግባ እንዳያረክስ። ብራዘር ታረክሳለህ እያለ ነው መጽሐፉ። ምንድን ነው የሚሻላችሁ? እንዳታረክስ ነው በቃ አንተ ታረክሳለህ። ኦኬ ልቀጥል። 2 ጥቅስ ነው የምጨምርላችሁ። ኦሪት ዘዳግም ምዕራፍ 23 ቁጥር 1 እና 2 ላይ ምን ይላል? እኛ አይደለም የኢብራሂም መጽሐፍ አይደለም ይሄ ጋይስ፣ የአምላክ መጽሐፍ ነው። ይኸው መጽሐፉ የኔ አይደለም። ቀቁ ሊላው ያው እንግዲህ እኔ አላነበውም። ይሄኛው የተቀጠቀጠ ብልቱም የተቆረጠ ወደ እግዚአብሔር ጉባኤ አይግባ አለ። አንድ ምንድን ነው ችግሩ ነው ማለት ብልቱ መቆረጥና መቀጥቀጥ። ይሄ ነገር መቀጥቀጡ ምንድን ነው ከእግዚአብሔር ጋር የሚያገናኘው ነገር? ምንም የሚያገናኘው ነገር የለም። እንዴ ለምንድን ነው አይግባ የሚባለው ነው ጥያቄያቸው። ፍትህ ነው ወይ? አይደለም። ዲቃላ ወደ እግዚአብሔር ጉባኤ አይግባ አለ። ምን አጠፋ ዲቃላው? ያጠፉት እኮ እናትና አባቶች ናቸው። ዲቃላው ምን አደረገ? እናትና አባቱን አልተባበረም፣ አንሶላ አላጋፈፋቸው። ምንድነው ጥፋቱ? ልጁ የተወለደው ምን አገባው እሱ? እስከ 10 ትውልድ ነው የማይገባው። ደግሞ እስከ 10 ትውልድ ድረስ ወደ እግዚአብሔር ጉባኤ አይግባለ። ዋይ ምን አረገ ይህ ሰውዬ? ይሄ ልጅ ምን አረገ? እውነት አምላክ ፍትሃዊ ነው ወይ? በጣም ትልቅ ጥያቄ ነው ያለን። ስለዚህ እንግዲህ እኔ ጥያቄ በጣም ከባድ ነው። ይሄ አሁን እዚህ ጋር ያሉት ሰዎች የማይገቡበት ምክንያት አልተገለጸልንም። ሶስተኛ የመጨረሻ ብዙ ነገር ነው ያለው እንደ ነገር ግን 3 ላንሳና ይበቃኛል ማለት ነው። ሌሎች ወንድሞች ይቀጥላሉ። አንደኛ ሳሙኤል አይ ቲንክ 2ኛ ይመስለኛል። ኦፕስ እሺ እንትኑ ሄደ። ቆይ አንድ ጊዜ የታለ ይኸውና። እሺ አይ ቲንክ 2ኛ ሳሙኤል ምዕራፍ 11 ላይ ከቁጥር አይ ቲንክ 4 አካባቢ ይጀምርና ታሪኩ ይነግረናል ማለት ነው። እንግዲህ ዳዊት ታስታውሱ እንደሆነ አንድ የደፈራት ሴት ነበረች። ዳዊትም ልኮ ስለ ሴቲቱ ጠየቀ። አንድ ሰው ኦኬ ጉዳዩ ከዚህ ነው የሚጀምረው። እንዲሁም ሆነ ወደ ማታ ጊዜ ዳዊት ከምንጣፍ ተነሳ፣ በንጉሱም ቤት በሰገነት ላይ ተመላለሰ። በሰገነቱም ሳለ አንዲት ሴት ስትታጠብ አየ። ሴቲቱም መልከ መልካም ነበረች አለ። ሰዎችን ሴት አያትና ራቁቷን ሲያየት አስጠራት። እንግዲህ ነብይ ነው፣ ልብ አድርጉ። አስጠራት። አረቺ እኮ የኦሪዮ ሚስት ነች አሉት። ያው የኦሪዮ ሚስት ቤርሳቤ አይደለችም? ምን ኧረ አይመለከተኝም። ዳዊት ጠርቶ አመጣት። ተኛ ከሷ ጋር ከርክሰቷም ነጽታ ስለነበረ ከሷ ጋር ተኛ። ሰው አስገደዳት። ሴቲቱም አረገዘች። አሁን ዳዊት እንግዲህ በቃ ባልየው ሲመጣ
በቃ ምንድን ነው ያደረገው? ከአንዳንድ ማለት ነው ለባልየው ደብዳቤ ጽፎ በእጁ ሰጠው፣ በራሱ እጅ ከፍቶ እንዳይነግሮ። ከዛ በኋላ ለጀነራሉ አስላከ፣ እንዲገደል አደረገ ማለት ነው። ኔክስት ምዕራፍ ላይ ነው አሁን ትልቁ ቁም ነገር ያለው። ሁለት ወንጀል ሰርቷል ይህ ሰውዬ ዳዊት። እንግዲህ ዳዊት ምን አደረገ? አንደኛ ሴቲቱን ደፍሯል ያለ ፍቃዷ። ሁለተኛ ደግሞ ምን አደረገ? ሰው ገሏል። እግዚአብሔር ምንድን ነው ነው አሁን ፍትህ ነው ጥያቄ፣ ፍትህ ነው። እንግዲህ እግዚአብሔር ምን አለ ተመልከቱት። ዳዊትን ሲለው እግዚአብሔር እንዲህ አለው፣ የጌታህንም ቤት ሰጠውህ፣ የጌታህንም ሚስቶች በብብትህ ጣልኩልህ አለው። ሚስቶች ማን የሰጠው? እግዚአብሔር። ያው እግዚአብሔር ሚስት ይሰጣል። የእስራኤልና የይሁዳን ቤት ሰጠው። ይህም አንሶ ቢሆን ኖሮ ከዚህ የበለጠ ጨምርልህ ነበር። ምን? ሚስት ጨምርልህ ነበረ። ከዛስ አሁንስ በፊቱ ክፉን ነገር ትሰራ ዘንድ የእግዚአብሔር ነገር ለምን አቃለልክ? ኬጢያዊ ኦርዮንም በሰይፍ መተህ ሚስቱን ለአንተ ሚስት ሆነ ዘንድ ወስደሃል፣ እሱንም በአሞን ልጆች ሰይፍ ገለሃል አለው። ስለዚህ አቃለኛልና ኬጢያውንም የኦርዮ ሚስት ለአንተ ሚስት ሆነ ዘንድ ወስደሃልና ለዘላለም ከቤት ሰይፋት አይቀርም አለው። እግዚአብሔር እንዲህ ይላል። እንግዲህ ፍትህ ሊሰጠን ነው። እንግዲህ ያጠፉት ሴቶቹ ሳይሆኑ ዳዊት ነው ያጠፋው። አሁን ዳዊት ሊቀጣ ልናይ ነው። እንግዲህ ልብ አድርጉ። እግዚአብሔር እንዲህ ይላል አለ፣ እነሆ ከቤት ክፉ ነገር አስነሳለሁ፣ ሚስቶችህንም በዓይን ፊት እወስዳለሁ። እሺ ወስዶስ ምን ሊያደርጋቸው ነው? ለዘመድህ ሰጣቸዋለሁ አለው። ከዛስ በዚህችም ፀሐይ ዓይን ፊት ከሚስቶችህ ጋር ይተኛል። ዋት አንዴ እግዚአብሔር ያስደፍራቸዋል። ምንድን ነው ያጠፉት? እንዳውም ምን አለው እግዚአብሔር? አንተ ይህን በስውር አድርገኸዋል፣ እኔ ግን ይህን በእስራኤል ሁሉ ፊትና በፀሐይ ፊት አደርገዋለሁ አለ። ሱብሃነላህ። እኛ እንደዚህ አይነት አምላክ አናውቅም። በቀለኛ ያላጠፋን የሚቀጣ አምላክ አናውቅም። አላህ ምን ብሏል ቁርአን ላይ? ወላ ተዚሩ ዋዚረቱን ዊዝረ ኡኽራ፣ አንደኛዋ ነፍስ ያላጠፋች ስትሆን የሌላኛዋን ነፍስ ወንጀል አትሸከምም። ተግባባን? ሰው እነዚህ በምን ጥፋታቸው ነው? ሴቶቹ ባላቸው ማግጦባቸው እንዲሁ ራሱ ተበድለዋል፣ በደል አለባቸው። ይሄ በደላቸው ሳያንስ እግዚአብሔር ደግሞ አደባባይ ላይ ወስዶ አስደፈራቸው። ይሄ ነው አምላክ፣ ፍትሃዊ አምላክ። ራሳችሁን መርምሩ ክርስቲያኖች፣ መጽሐፋችሁን አንብቡ። ስለዚህ አመሰግናለሁ። ጊዜውን አልውሰድ፣ ይበቃኛል። ጀዛከላሁ ኸይረል ጀዛ። ያ ጀማ አሁን ኢብራሂም ያሳየን ነገር ምንድን ነው? አምላክ ሴቶችን ህዝብ ፊት አስደፍር ነበር። መጽሐፈ ሳሙኤል ላይ የእግዚአብሔር ቃል ላይ ነው ያለው። አምላክ ፍትህ አያደርግም እንዴ? ፍትህ ባል ነገር አያውቅም? ባላቸው ዝሙት ሰርቶባቸው ባላችሁ ዝሙት ሰርቷል ብሎ ምንም በማያውቁት ነገር እግዚአብሔር አሰልፎ አስደፈራቸው። ዚስ ኢዝ ናት ፌር። ይሄ ፌር አይደለም፣ ያዙልኝ። ሁለተኛ ደግሞ ይዘው ተያይዞ መሰለኝ ማሳያችሁ መጽሐፍ ቅዱስ እግዚአብሔር ስለምን እንደሚናገረው ምሳሌ አምላካችን ቁርአን ላይ ስለ ጀነት፣ ስለ ጀሃነም፣ ስለ እርሱ ስለ ህግ ይናገራል አይደለ? እግዚአብሔር መጽሐፍ ቅዱስ ላይ ምን ይናገራል? ተመልከቱ የሚናገረው። ዝም ብዬ ልክፈተው ተመልከቱ ስለምን እንደሚያወራ መጽሐፍ ቅዱስ። ይሄን አላነበውም። አይ ቲንክ ማንበብም አለብኝ መሰለኝ፣ ግን ይከብዳል። ክርስቲያን ወገን ይከብደኛል ለማንበብ፣ ግን መጽሐፍን ላስተምር እፈልጋለሁ። ይቅርታ ታደርግልኛለህ? የእግዚአብሔር ቃል የማነበው እንዳይደብርህ እሺ። መጽሐፍ ቅዱስ ያው ምን ይላል? የዳሌዎችሽ አቀማመጥ በአንጥረኛ እጅ እንደተሰሩ ናቸው። እምብርትሽ የወይን ጠጅ እንደማይጎልበት እንደተጠነጠጠ ጽዋ ነው። ሆድሽ እንደ ስንዴ ክምር ነው። ሁለቱ ጡቶችሽ እንደ ሁለት መንታ ሚዳቋ ግልገሎች ናቸው እያለ እግዚአብሔር ስለ እንትን የሚያወራው መጽሐፍ ቅዱስ ላይ። እግዚአብሔር ለምንድን ነው ስለዚህ አይነት ነገር የሚያወራው? ስለ አንድ ሴት እንትን ጥያቄ የሚሆን ይሄ እዚህ ውስጥ ምን ያደርጋል? ይሄ እኮ ሁለት ፍቅረኛሞች የሚያወሩት ምስጢር እኮ ነው። ከዛ የሚያሳዝነው ነገር መሳች ሴቲቱ ምናች ይሄን ሰማች። ሴቲቱ ተመከቱ ያለችውን ልጄ ወንድሜ ና ወደ መስኩ እንሂድ፣ ወይኑ አብቦ እንደሆነ እንመልከት፣ በዚያ ጡቶቼን እሰጥሃለሁ። ዋት ዘ ሄክ ምን እየተከናወነ ነው ያለው? እግዚአብሔር እዚህ ውስጥ ምን አስገባው? ያ ጀማ ወንድየው እንትንሽ ያምራል አላት፣ እሷ ደግሞ እሰጥሃለሁ አለችው። ከዛ ተመልከቱ፣ በዚህ እኮ አታቆም፣ በዛ አታቆም። ቀጥላ ማያሽ ተመልከቱ። ቀጥላ ምን አለች? እኔ ቅጥር ነኝ እንደ ግንብ ናቸው ትላለች። ምን ማለት ነው? እግዚአብሔር ምንድነው እዚህ ጋር ይሄ የሚያወራው? ከዛ የሚያዘው ግን መሳቸው እግዚአብሔር ስለዚህ ሁላ ነገር አውርቶ
በየትኛውም የመጽሐፍ ቅዱስ ክፍል ላይ እኛ አምላኮች ሶስት ነን ብሎ አያውቅም። ሰምታችሁኛል? እግዚአብሔር ስለ ሴት ዕቃ መቀመጫ ምናምን አውርቶ ግን መጽሐፍ ቅዱስ ላይ ስለ ሥላሴ አልተናገረም። እኛ አምላክ አላለም። እነዚህ አምላክ የሚባሉት ነገሮች እንኳን እኛ ለመላእክቶች አልተገለጸም። ለመላእክቶች ላሳያቸው። መላእክቶች ራሱ አምላካቸው ምን እንደሆነ ሰዎችም አምላክ እንትኖችም አያውቁ። ተመልከቱ። ይሄን ሊከዳርጉልኝ ሰይፈ ሥላሴ ሰይፈ መለኮት መጽሐፉን ይዩት። ፔጅ 203 ላይ ሚስጥር አለ ከሰውና ከመላእክት ከማንኛውም ፍጥረት የተሰወረ ነው አለ። የአምላክ ሚስጥር ይሄ ስለ አምላክ ሶስቱ አምላክ የሚባለው ነገር እንኳን ሰዎች ይቅርና መላእክቶችም አይገባቸውም። አምላካችሁ ስለ ራሱ አልነገራችሁም። የሚያወራችሁ ስለ ሰለሞን ፍቅረኛ ነው የሚያወራችሁ። መኃልየ ጥያቄ የአምላክ ሚስጥር እንዴት ብሎ ከሰዎች ተደበቀ ትላላችሁ? ሶስትነቱ ማለት ነው። ሶስትነቱ ሰዎች አያውቁም፣ አልተነገራቸውም ይላል። ለዛ ነው ክርስቲያን አሁን ድረስ ስንት አምላክ እንደሚያመልክ አያውቅም። ስንት አምላክ እንደሚያመልክ አይ አንድ ናቸው ሶስት ናቸው ይላል። ግን በስዕል ስለው ቅድም እንዳሳየናችሁ አብ ወልድ መንፈስ ቅዱስ ብለው ያመልካሉ። የሚያስቀው ነገር መሰላችሁ? ቤተሰብ ናቸው። ልጅ ህርታት ሰምታችኋል? ቤተሰብ ናቸው። ይሄኛው አባት፣ ይሄኛው ልጅ፣ ይሄኛው እናት ናቸው። አብ ማለት አባት ማለት ነው። አባት ይሄን ወለደ፣ ልጅን ወለደ። ልጅ ደግሞ ኢየሱስ ነው። ኢየሱስ አምላክ ነው። ሶስተኛው ደግሞ መንፈስ ቅዱስ ነው። ይሄ አያውቁትም። ባይዘው አብዛኛው ክርስቲያን መንፈስ ቅዱስ አምላክ እንደሆነ አያውቅም፣ ግን አምላክ ነው በመጽሐፉ። እሺ ይሄን ካየን ይሄኛው አምላክ ይገርማችኋል፣ እናት ነው። አባት እናት ልጅ ማለት ቤተሰብ ነው። በቃ የክርስቲያን አምላክ ቤተሰብ ነው። ተመልከቱ። ታላቁ የቤተ ክርስቲያን አባት ዳግማዊ ሙሴ ቅዱስ ኢጲፋኒዎስ በመጽሐፉ መጽሐፍ አክሲማውስ ተመልከቱ ምን ይላል? አዳም ማለት አለ ከሕያው ከእግዚአብሔር አባት ከሕያው መንፈስ ቅዱስ እናት የተገኘ የተፈጠረ ልጅ ነው አለ። መንፈስ ቅዱስ ምንድን ነው? እናት ነው። ቅዱሳን እየሰማችሁ ነው? ይሄኛው አምላካችሁ አባት፣ ይሄኛው ልጅ፣ ይሄኛው ደግሞ እናት። ምን አይነት ነገር ነው? ቤተሰብ ነው እንደምታወሩት። በጣም ይገርማል። ከዛ ይሄ አምላክ ደግሞ መስላችሁ ይሄ አምላክ በደመና ተጭኖ ይወርዳል። አምላክ በደመና ይጫንና እየበረረ እየሮጠ ይመጣል። ተመልከቱ ዛሬ ምን እንደሚል በማስረጃ ሙስሊም በማስረጃ ያ ጀማ ስድብ እንዳይመስላችሁ እሺ፣ ባካችሁ ክርስቲያን ወገኖቼ እኛ እናከብራችኋለን፣ እንወዳችኋለን። ስድብ እንዳይመስላችሁ ግን መጽሐፋችሁን በአላ መማር አለባችሁ እሺ። ስለዚህ ቄሱ የደበቃችሁን ነገር እኛ ገልጠን መጽሐፉን ገዝተን እያስተማራችሁ ነው። ሪከርድ አድርጋችሁ ሂዳችሁ መጠየቅ አለባችሁ። ተመልከቱ ምን እንደሚል ጌታ ተጋፍቶ ቢጠሩት ፈጥኖ ቶሎ አቤት ይላል። በብርሃን ደመና ተጭኖ ወርዶ አዳም አዳም ብሎ ጠርቶ ምን ሆን ካለው ይላል። እግዚአብሔር አምላካችሁ በደመና ተጭኖ ያው ተጭኖ አምላክ ተጭኖ ይመጣል። ቅዱስ ክርስቲያኖች አዳምጡ። አምላካችሁ ተጭኖ ይወርዳል። ተጭኖ ወርዶ አዳም አዳም ይላል። አምላክ ደመና ተጭኖ ይወርዳል። አረ ይሄ አይደለም። አምላክ ይበራል። ወላሂ ይበራል። መጽሐፍ ቅዱስ ነው ያለው። ላሳያ ሆነ መጽሐፍ ቅዱስ ተመልከቱ ምን እንደሚል። በጣም ይገርማል እኮ ሱብሃንአላህ ነው። በጣም አዝናለሁ ይሄ ነገር ስናገር፣ ግን መጽሐፉ ነው ተመልከቱ። ሰማዮችን ዝቅ ዝቅ አደረገ ወረደ። የክርስቲያኖች አምላክ ወረደ። በኪሩቤል ላይ ተቀምጦ ምን አደረገ? በረረ። አያችሁ፣ ሙስሊም በማስረጃ አምላካችሁ ይበራል። ምን እየተከናወነ ያለው? ያውም በመልአክ ላይ ሆኖ ኪሩቤል ላይ ተቀምጦ ይበራል። ኪሩቤል መልአክ ነው። እሱ ላይ ወጣበትና ይጋልባል ማለት ነው። ይበራል እሱ ላይ ሆኖ። ይሄ ምን አይነት አምላክ ነው ክርስቲያን ወገን? ይሄ እንዴት ነው ያልገባኝ ነገር ይሄ ነው። ምንድነው? ምን እየተከናወነ ያለው? ኢቭን ደግሞ ይሄ ነገር ነቢያቶቹ እንዳይገባቸው ነቢያቶቹን የእግዚአብሔር ነቢያት እግዚአብሔር ያወዛግባቸው ነበረ። እግዚአብሔር ነቢያቶቹ እንዳይገባቸው ያታላቸው ያጭበረብራቸው ነበረ። ራሱ እግዚአብሔር አለ። ተመልከቱ። ራሱ እግዚአብሔር ምን ተመልከቱ። ትንቢተ ሕዝቅኤል ላይ ነብዩ ቢታለል ቃልንም ቢናገር ያንን ነብይ ያታለልኩት እኔ እግዚአብሔር ነኝ አለ። ማነህማ? እኔ እግዚአብሔር ነኝ አለ። እግዚአብሔር የገዛ ነቢያቶቹን ያታላለ። እጄን በእርሱ ላይ ዘረጋለሁ፣ ከህዝቤ ከእስራኤል መካከል አጠፋዋለሁ አለ። ራሱ አታለው ራሱ የሚያጠፋ አምላክ እግዚአብሔር፣ ያው እኔ እግዚአብሔር ነኝ አለ። ኧረ በእናታችሁ ምን እየተከናወነ ነው ያለው? አምላክ በደመና ተጭኖ ወርዶ አምላክ በሮ፣ ይሄ ደግሞ እንዳይገባቸው ነቢያቶቹን አጭበርብሮ ካጭበረበረም በኋላ ገሏቸው። ምን እያደረገ ነው ያለው አምላካቸው? በጣም ጥያቄ ሆንብኛል። ብዙ ነገሮች ነው ያሉት። አሁንም አይ ቲንክ ደቂቃዎች አሉ። ስለዚህ እንሄድበታለን። ተፈضሉ፣ ጨምሩበት።
አቡኪ አለ ወይስ